ውዶቼ ተከስተናል እንግዲህ ዘር ለገበሬቱ ማለት ነው። እንደዚህ አረፈዳችሁ ባይዘዌ እየሀብዬን እንኳን ደስ አለሽ፣ እንኳን ለዚህ ወግ ማዕረግ አደረሰሽ። ሲቀጥል ደግሞ መልካምና ጥሩ ፋሚሊ ቤት ነሽ የገባሽው ማለት ነው ልላት ከች ብያለሁ። እንደዚሁም ደግሞ የእኛ ድምቀት ሀይምትዬ ማይስ ቤት የምንወድሽ የምናከብርሽ እንደዚሁም ብሩክ ወንድማችን ኢንሻአላህ እንዳላ ፍቃድ በቅርብ ቀን ይሆንልን ብለን እንመኛለን ማለት ነው። ከምር ውዶች አሁን የየሀብ ያው ይሄ ነገር ቪዲዮ ሲለቀቅባቸው ባይዘዌ አስጠፍተውታል ይመስለኛል። ለምን እነሱ ላይ መጫን ነው። አሁን ህዝብ ሁሉ ጠገበ አይቶ ማለት ነው። ለእኛ ሰርፕራይዝ ነበር ማድረግ የፈለጉት ማለት ነው። ገባችሁ? እና እንደዚሁም ደግሞ ሰሞኑ ነው የምትጨናነቁ እህቶቼ የምወዳችሁ አንዳንድ ነገር የመዳም ቅመሞችዬ ማለት ነው። ስለ እናንተም አንዳንድ ነገር ልካች ብያለሁ። ባይዘዌ ዘርዋን ላይ አልፎ አልፎ ቪዲዮ ስለ ጫንኩ ዘርቶ ላይ አልመጣውም ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ እንግዲህ ትምህርት የለም እንቅልፋችንን መለጠጥ ነው። ተው ቢስሚላህ ዝሁር ምናምን ነው የምነሳው። ትምህርት ቤት ካሌለ እኔ ታውቃላችሁ ብዙ ስራ የለም እና አልሐምዱሊላህ ነው። 6 ሰዓት ስንነሳ ከርመን አሁን ደግሞ ፈጣሪ ማመስገን 2 ወሯ ማለት ነው። እና ለሁላችሁ እንግዲህ ከች ብያለሁ የኔ ተናፋቂዎች የመዳም ቅመሞች ቢግ ሪስፔክት አለኝ። እንደዚሁም ለምታዳምጡኝ እና እያብ በጣም ነው መወዳት። የትግራይ ሴቶች ባይዘው እየገባቸው ናቸው። በጣም ነው መወዳት። ብዙ ከትግራይ ልጆች ጋር ነኝ ያደግኩትም የተማርኩትም ማለት ነው። ጓደኞቼም ነበሩ እና አይላይክ በጣም ነው መወዳት ከምር ሞርዛም ማለት ነው። እና ለዚህ ክብር አላህ ስላደረሳት በጣም ነው ደስ ያለኝ። እንደነገርኳችሁ ሚዲያ ላይ 2 ጥንድ ሆነው የፈለገ ቪዲዮ መጥፎ ቪዲዮ ሲያሰራጩ ያ ሰው ያኛው ሰው አንድ ላይ ሆና የምትሰራው ሰው እንዲያገባት ምኞቴ ነው እንደነገርኳችሁ ማለት ነው። ገባችሁ? እና ያው አልሐምዱሊላህ በዛ ላይ ደግሞ መልካምና ጥሩ ፋሚሊ ቤት ነው የገባችው እና የተንቢ ቤት ማለት ነው። ቢያንስ እህቱ ማሻላ ናት ወላሂ ነው የምላችሁና እንደዚሁ ውዶቼ ማለት ነው። በዚህ አጋጣሚ ያው ሁላችንም በትዳር ዓለም ስንቆይ ነው ስለራሳችን የምናውቀው ስለ አማች ምናምን። ትዳር ውስጥ ሳትገቡ ወይ ጓደኛ ሳይኖራችሁ ይሆን እንዳማች ምናምን እንደመጥፎ ነው የሚወራው የምንሰማውም። ግን እኔ ወላሂ ነው የምላችሁ ቡታጅራ ላይ ያለው አማቾች ልበል በአጠቃላይ ለምን የ3 የ4 ሰውን የፋሚሊ ስላየው ማለት ነው። እና እንደዚሁ ደግሞ የኔ አማች ወላሂ በጣም ምርጥ ናት ከምነግራችሁ በላይ ማለት ነው። በጣም ምርጦች ናቸው ማሻአላ ወላሂን እና አልሐምዱሊላህ። እና ይሀብም እንግዲህ የቡታጅራ አማቾች ያው ዘር ለገበሬ ምርጦች ናቸው ብላለች። እናንተ ፈልጋችሁ እንግዲህ የቡታጅራ ሰው አግቡ ማለት ነው። እና ለፈገግታ ነው ባይ ዘ ዌይ ያው እንዳጋጣሚ ነው። ሁሉም ብሄር ብሄረሰብ ውስጥ ሊኖር ይችላል። ግን ያው ሞርዛን እኔ ማወራው ስላየሁት ነው በብዛት ማለት ነው። ስላጋጠመኝ ነው እንጂ ሚዲያ ላይ ስለሚወራው አይደለም። ስላጋጠመኝና ስላየሁትና የቡታጅራ አማች ማሻአላ አቀባበላቸው ራሱ የተለየ ነው። አላህ ያቆይልኝ በዚህ አጋጣሚ የባሌ እናት ማለት ነው። ሲቀጥል ደግሞ ውዶቼ የመዳም ቅመሞች አንዳንዴ ፏ በሉ። ስለ ሀይሚዬና ስለ ብሩኬ በፍጹም የሚሰሩት ድራማ ነው እንዳትጨናነቁ። አስቡ እንግዲህ ሸገር ይሄዳሉ ብለን ሁላችንም እያሰብነው ገባችሁ? ሸገር ናቸው ያሉት። ሽምግልና ያው አዲስ አበባ ነው የገባው። ግን ምንድነው ፏ ብለው እነሱ ፏ ብለው ነው እየኖሩ ያሉት። ፏ ብለው ነው ፕሮግራም እያሳለፉ ያሉት። እና ገስት ላይ እናንተ መጨቃጨቅ፣ ፎቶ መዘቅዘቅ፣ እኔን መሳደብ እናንተ ቆይ ሌላ ቀን ነው 3 4 ሰው ስማችሁ ማመጣው ማለት ነው። እና የሆነ በቃ አደብ ይኖራችሁ ማለት ነው። እና ወደ ራሳችሁ ተመለሱ። ብዙዎቻችሁ ደግሞ የምወዳችሁ